ከኛ ቤተሰብ ውስጥ ሙስሊም እኔ ብቻ ስለሆንኩ ዛሬ ቤተሰቤን ደግሞ ለአፍጥር ጠርቻቸዋለሁ። መብራት እየሄደም ስለሆነ ሰሞኑን ከመጀመሪያ የረመዳን ቀን ጀምሮ እየተቋረጠ ነው። አሁንም እየሄደ እየመጣ ስለሆነ መጀመሪያ ቶሎ ኬኬን ላስገባ ብዬ ኬኩን ሰራ። የጾም ኬክ ነበር የሰራሁት። መብራት ቢኖርም ባይኖርም እኔ በጋዝ ነው የምጠቀመው። ለፍጥነትም 2 3 4 አይነት ምግብ ስሰራ ለፍጥነት የምጠቀመው ጋዝ ነው። እንደዚህ አድርጌ ጣኔን ካጫጫስኩ በኋላ ልሰራ ያሰብኩት የድፍን ምስርና የአትክልት ሳምቡሳ ነው። ስራዬም ቶሎ ቶሎ እንዲፋጠንልኝ እየከታተፉልኝና እያገዙኝ ነበር። ለስሁር ስነሳ ራሱ መብራት እየጠፋ ነበር። አስባችሁታል? ለአፍጥር ሰው ጠርታችሁ እንደገና መብራት ሲጠፋ ምን ያህል ስራችሁ እንደሚስተጓጎል። ለዚህም ነው እኔ ከቤቴ ጋዝ የማይጠፋው። አንድ ብቻ አይደለም 2 ነው ያለኝ። ኬኬ ሲበስል ደግሞ ብሮኮሊና የአበባ ጎመኑን ኦቨን ውስጥ አስገባው። ኦሊቭ ኦይል ጨምሬበት ድፍን ምስሬም እንደዚህ በፍጥነት በሰለልኝ። ስቶቭ ላይ የጣርኳቸውን ምግቦች ደግሞ እያወጣው ሌሎችን መስራት ጀመርኩ። አሁን ጋዝ እየተለመደ ጠቃቀሙና በትክክል ጥራቱን የጠበቀ ጋዝ ከገዛችሁ ምንም አይነት ጉዳት አያስከትልም። ከሰል በምትገዙበት ዋጋ ጋዝ ገዝታችሁ በንጽህና ረጅም ጊዜ መጠቀም ትችላላችሁ። ድፍን ምስሩንም እንደዚህ አድርጌ ከጨረስኩ በኋላ መጨረሻ ላይ ድንብላል ቅጠል አደረኩበት። ገዛ ሾርባ ወደ መስራት ነው የሄድኩትኝ። የአፍጥር ሰዓት እየደረሰ ስለነበር በጋዜ ቶሎ ቶሎ እያልኩኝ ሳልቆሽሽ ንጹህ ሆኜ እየሰራው ነበር። ኢኮ ጋዝ ለቤተሰብም ልጆች ላሉበት ምንም አይነት አደጋ ማያደርስ በሙሉ ልብነት የምተማመንበት ጋዝ ነው። ለረመዳንም ምግባችሁን ስትሰሩ በኢኮ ጋዝ ጊዜያችሁን ብራችሁን እየቆጠባችሁ ያለምንም ድካም ሳትቆሽሹ መብራት ጠፋ ሳትሉ ከሰል አልተያያዘብኝም ሳትሉ እንደዚህ በንጽህና ምግባችሁን ማብሰል ትችላላችሁ። ሾርባይም እንደዚህ በፍጥነት ደረሰልኝ። የአትክልት ሳምቡሳውንም ጎን ለጎን እያበሰልኩ ነበር። ከዛ መጠቅለል ጀመር። እናንተስ ጋር መብራት እንዴት እያረጋችሁ ነው? እኔ የምጠቀመው ባለ 6 ኪሎ ጋዝ ነው። ከላይ ያለው ግሪል ትላልቅ ብረት ድስቶችንም ነው የሚይዘው። በጣም ጥንካሬውንም እንደምታዩት ነው። ትላልቅ ብረት ድስቶችን ጥዳችሁ የምትፈልጉትን ምግብ መስራት ትችላላችሁ። መጨረሻ ላይ ደግሞ ሩዜ መስራት ጀመር። በዛ ያለ ሰው ስለጠራው በትልቁ ብረት ድስት ሩዜ መስራት ጀመር። የላውሮ ቅጠል፣ ሎሚና ቃሪያ ጨመርኩበት። አሪፍ ቴስት ነው የሚሰጠው። ብዙም ከቁሌቱ ጋር ትንሽ ከጠበስኩ በኋላ የፈላ ውሃ ጨው ጨምሬ ከደ ጋዙንም ቀነስ አድርጌ ጣርኩኝ። ሩዜ ከበሰለልኝ በኋላ ወደ ሳምቡሳ መጥበስ ጀመርኩ። ይሄን ሁሉ ምግብ እንግዲህ የሰራሁትኝ በጋዝ ነው። እንግዶቼ ከመምጣታቸው በፊት ምግቦቼ እንደዚህ ዝግጁ ሆኗል። እንዴት እንደሚያምር ስፍራው ማሻአላ ተባረክ ረህማ። አፍጥረን ከጨረስን በኋላ ደግሞ ቡና ማፍላት ጀመር። ቡና ለማፈላበት ባለ 3 ኪሎ የኢኮ ጋዝ ነው የተጠቀሙ። ቀለል ያሉ ምግቦችና ለቡና ይሆናል። ባለ 6 ኬጂውን ደግሞ ምግብ እየሰራሁበት እንደዚህ በሁለቱ ጋዝ ስራዬን ጥንቅቅ እያረኩ ነው። እነዚህ ጋዞች ለፈጣን ምግብ ቤቶችና ለካፌዎች ለኮፊ ሃውስ መሆን ይችላሉ። ቡናችን እንደዚህ አጫጫሰ። ጋዙን ሲያልቅባችሁ ስለማሙላቱ እንዳታስቡ። ማንኛውም የጋዝ መሸጫ ሱቅ ላይ ማስሞላት ይቻላል። ቴሌብርና በዘመን ገበያ ኢኮ ጋዝ ብላችሁ ስታዙ ልዩ ቅናሽም አለው። ተጠቀሙበት። በማስቀመጠው ስልክ እየደወላችሁ ኢኮ ጋዝ ማዘዝ ትችላላችሁ። መልካም ጾም ባይ